السلام عليكم ورحمة الله وبركاته. سلام ناتشو اندي ناتشو አላችሁ አልহামዱሊላህ ከኔ ጋር ጥሩ ነው። እስቲ ዛሬ ቀን አንድ ነገር ሊናገር በተለይ ኢትዮጵያ ያላችሁ ወጣቶች ትዳራቸው አጅስ ምትገነቡ አጅስ ምታፋቅሩ ምትፋቀሩ ወንዶችም ሴቶችም ሊጠቅማችሁ ይችላል። ምክንያቱም በዛን ጊዜ አንድ ወንድ ልጅ አንድ ሴት ሲፋቀራት ወይንም ሊጋቡ ሲፈልጉ በሁለት አይነት ይፋቀራሉ ይጋባሉ። ምክንያቱም አንደኛው አንድ ላይ ወልደን ከብደን እንኖራለን ብሎ እቅድ ያወጣሉ። ሁለተኛው ለሶስት ወር ለአራት ወር ተጋብቶ ውጭ ሀገር ይልካታል። ውጭ ሀገር ወይንም የአረብ ቤት ወይንም ከመዳሟ ቤት ትጣላለች ወይንም ከከፊሏ ጋር ትጣላለች። ኢትዮጵያ ተመልሳ ትሄዳለች። ኢትዮጵያ ከሄደች በኋላ መጀመሪያ ፍቅራቸው ለገንዘብ ብሎ ነው ለብር ብሎ ነው የተጋቡት። ወይንም ከከፊሏ ወይንም ከመዳም ቤቷ ትጣላለች፣ ኢትዮጵያ ትገባለች። ከዛ በኋላ ይላቀቃሉ። ከዚህ በፊት በእኛ አካባቢ አይታችኋል፣ ሰምታችኋል። በስነ ስርዓት በማረግ ተጋብቶ ኖሮ ላኪን እሷ ውጭ ሀገር ሊኮታል ባለቤቷ። ከተጋቡ በኋላ እዚህ ሀገር መታ ከከፊሏ ከመዳሟ አልተስማማችም። ማንም ያው በጠለብ ቤት የሚመጡ ወይንም የእናታቸው ቤት አይደለም ወይንም የአባታቸው ቤት አይደለም፣ የአረብ ቤት ሳይስማማት ሲቀር ኢትዮጵያ ተመልሳ ሄዳለች። ኢትዮጵያ ከሄደች በኋላ ባለቤቷ ፈታት። ምክንያቱም የፈተበት ምክንያት መጀመሪያ ሲጋቡ ለፍቅር አይደለም ለብር ነው፣ ለግብር ነው፣ ለሪያል ነው ተጋብቶ ነበረው። ያ ሪያሉ ያ ብሩ ሲቀርበት ተፋቱ። ምክንያቱም እንደዛ ነው። ከውስጣችሁ ፍቅር ከሌለ ለብር ብላችሁ የምትጋቡ ሴቶቹም ወንዶቹም መጨረሻ ላይ እንደዛ አይነት ጣጣ ይመጣባችኋል። በድሮ ጊዜ አንድ ወንድና ሴት ሲጋባ ወይንም ውጭ ሀገር ይሄዳለው ወይንም ውጭ ሀገር ትሄዳለሽ ብሎ አይደለም የሚጋቡት። ወልደን ከብደን አንድ ላይ እንኖራለን ብሎ ነው እቅዳቸው። እንደዛ ነበር። ላኪን ዛሬ ተቀይሯል። ወንድና ሴት ሲጋቡ 3 ወር 4 ወር ይጋባሉ። ውጭ ሀገር ስለዛ ባጭሩ እንደዛ አይነት ለብር ብላችሁ የሚታገቡ ወንዶች ልቦና ይስጣችሁ። ፍቅር ከውስጣችሁ ከሌላ አንድ ሴት ለትዳር አትፈልጓት፣ እንደፈለገች ትኑር። ምክንያቱም እናንተዎች ለብር ብላችሁ የውስጥ ፍቅር ኖራችሁ ሳይሆን ለብር ብላችሁ ትዳራችሁ ትይዛላችሁ። ያው ብሩ ሲቀር ትፋታላችሁ። እንደዛ መሆን በጣም አስቸጋሪ ነው። ለማንኛውም አላህ ሂዳያ ይስጣችሁ። ሴት ልጅ ለትዳር ስትጋቡ ስትፋቀሩ ወልደን ከብደን እንኖራለን ብላችሁ አስቡ እንጂ ብሩማስ ከጨመራችሁበት ብሩ ሲቀር ያው መፋታት ነው። መፋታት ስለሚመጣ መጀመሪያ ጠንቀቅ ብላችሁ
ትዳራችሁ በስርዓት መያዝ አለባችሁ ይላችኋለሁ። ለማንኛውም ይመቻችሁ። ምክር ከቤት ይጀምራል ልትሉ ትችላላችሁ። እኔ ችግር የለውም። በሶሻል ሚዲያ ብዙ ነገር ይባላል። ዘለፋም አለ፣ መጣላትም አለ። ችግር የለውም። እኔ ለምጄዋለሁ። ለማንኛውም ፍቅር ስትጋቡ ለብር ብላችሁ በትጋቡ በጣም ይመረጣል። ሐቂቃ ነው። በተለይ ወንዶች እንደዛ አይነት ወስላታ ነገር ከውስጣችሁ ማውጣት አለባችሁ። አንድ ሴት ስትጋቧት ወይንም ብር ስላላት መፋቀር የለባቸው። ከውስጥህ ካልወደድካት ከውስጣችሁ እርስ በራሳችሁ ፍቅር ከሌላችሁ በስተቀር ለብር ብላችሁ ብር ይሄዳል ይመጣል። ብር ይሄዳል ይመጣል። ምክንያቱም ከብር አንድ ላይ የተቀበረ የኖረ ሰው የለም። ብር ይሄዳል ይመጣል። አይተነዋል። ማታ ይመጣል፣ ጠዋት ይሄዳል። ስለዚህ ለማንኛውም ወሬ አበዛው መሰል፣ ይቅርታ አድርጉልኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ይመቻችሁ። ሰብስክራይብ አድርጉኝ እላችኋለሁ። ሰላም ዋሉ፣ ሰላም ይደሩ።